ምንድነው ተስፋ ያስቆረጠ? ደከመ? ኑሮ አማረረ? ጊዜ የለ እሱ ነው? ወይስ ተስፋ የመቁረጥ ምክንያት ራስ ነህ? ወይስ ተስፋ የመቁረጥሽ ምክንያት ራስሽ ነሽ? ሰበቦች ለሚደረድራቸው ሰዎች ምቹ ናቸው። ላለመስራት፣ ላለመነሳት፣ በነገሮች ላይ ማላገጥ ምንም ጊዜ ቀላል ነው። ማላዘንን አቁም። የሰዎችን ከንፈር ለማስመጠጥ የሰዎችን ትኩረትና ዘኔታ ለማግኘት ብለ እኔ እንዲነኝ እንዲያነኝ ማለትን አቁም። ስኬታማ ሰዎችን ስታይ እነሱ እዛ ለመድረስ እድል ስላላቸው ነው ብለ ምራቅን መዋጥ ይቅርብ። ምክንያቱም እነሱ እዛ የደረሱበት የፈነቀሉትን ድንጋይ ያፈሰሱትን ላብ አታውቅም። ይልቅ ተነስ፣ ውስጥ ያለውን ሞተር አስነሳው፣ ሴጣንን አምጣው። አሁን የምትዘራበት ሰዓት ነው። ምክንያቱም አሁን ሰክሰስ ወይም ህልምን ግብ የምመታበት ስራ ወይም የተለያዩ አክቲቭ የምትሆንበትን ስራ የምሞክርበት ሰዓት ነው። ስለዚህ በቤተሰብ ውስጥ በትዳር ችግር አለ። ታዲያ ችግሩን ለመቅረፍ ሞክራ። ምክንያትና ሰበብ ዋጋ ቢስ ናቸው። ልቦለዶች፣ ምናቦች፣ ውሸቶች ናቸው። ደግሞ ታውቃለህ፣ ውሸት ድል የሚነሳው በእውነት ነው። ታዲያ እውነቱን ልንገርህ፣ ወያው እውቀቱ አለ። የፈጠረ ጌታ ካንተ ጋር ነው። አላህ ከጎን ነው። የነገሮችን ፍሬ አጣጥም የሚበሉ ፍሬዋን ታግሎ ያገኙት ናቸው። እድል ሰዎችን ፈልጋ አታገኝም፣ ሰዎች ፈልጓት ያገኙታል እንጂ። ነገርኩ፣ ቀላል የሚባል መንገድ የለም። መንገዶች ሁሉ ወጣ ገባና ጠመዝማዛ ናቸው። ስለዚህ አሁን የምዘራበት ሰዓት ነው። የሰዎች ሽሙጥ ያሳስብ፣ የመንገዱ ጠመዝማዛነት ያሳስብ። ምክንያቱም ህልምን ለማሳካት ምንም የሚያግድ ነገር የለምና ነገ የሚባል ቀን የለም። መዝራት ያለብህ ወዳጅ አሁን ነው።